ሰላም ውዴ ስለ ህይወት ቤተሰቦቻችን እንዴት ናችሁ? ፕሮግራሜን ለብዙ ሰዎች ለማድረስ እየሞከርኩ ነው። አብዛኞቻችሁ ግን ሰብስክራይብ ሳታደርጉ ነው የምታዩትና ሰብስክራይብ በማድረግ አበረታቱኝ እላለሁ። ያው ከዚህ በፊት 3 ቪዲዮዎችን ሰርቻለሁ የዩኒቨርሲቲ ተማሪዎችን ኢንተርቪው በማድረግ። ዛሬ ደግሞ እስኪ እኔ ከራሴ አንደበት ስለ ዩኒቨርሲቲ ህይወት አንዳንድ ነገሮችን ልበላችሁ ብዬ ነው። እኔ 3ኛ ዓመት የጆርናሊዝም ተማሪ ነኝ። አብዛኞቻችሁ እንደምታስቡት ዩኒቨርሲቲ መማር ቀላል አይደለም፣ በጣም ከባድ ነው። ምክንያቱም ትምህርት ብቻ አይደለም፣ የትምህርት ፈተና እንዳለ ሆኖ ህይወት በራሷ የራሷ የሆነ ፈተና አላት እና እነዛን ሁሉ ችግሮች እነዛን ሁሉ ፈተናዎች ነው የምንጋፈጠውና እኔ ራሱ በዚህ 3 ዓመት ውስጥ ብዙ አይነት ችግሮችን አሳልፌያለሁ። ብዙ ችግሮችን ተጋፍጫለሁና እኔ በጣም የተቸገርኩበት ምን እንደነበር ታውቃላችሁ? ከሰዎች ጋር እንዴት ተስማምቶ መኖር እንደሚቻል በጣም ይከብደኝ ነበር። በቃ ከዶርም ሜቶቼ ጋር ከጓደኞቼ ጋር ኮንሲስተንሲ ያለው ሪሌሽንሺፕ ቢውልድ ማድረግ በጣም ይከብደኝ ነበር። ምክንያቱም አብዛኛውን ጊዜ እኔ በባህሪዬ ለብቻዬ ሜዲቴት እያደረኩ ማሳልፈው ጊዜ ነው በቃ ነፃነቴን የሚሰጠኝ ማለት ነው። እና ጓደኞቼ ደግሞ ከኔ ጋር ጊዜ ማሳለፍ ይፈልጋሉ፣ የሆነ ነገር ማድረግ ይፈልጋሉ፣ የሆነ ቦታ መሄድ ይፈልጋሉ። በቃ ብቻ አላቅም በጣም ከባድ ነበረ በቃ ያሳለፍኩት ጊዜ። እኔ ደግሞ ያው ብቻዬን ነው ማሳለፍ የምፈልገውና ብዙ ነገሮችን ሳልፈልግ ያደረኩባቸው ጊዜዎች ነበሩ። ሰው ደግሞ የሆነ ነገር ሳይፈልግ ሲያደርግ በጣም ከባድ ነው፣ ቀላል ነገር አይደለም። የሆነ በቃ የሰዎችን ሀሳብ ከራሴ ሀሳብ ጋር ማስማማት በጣም ይከብደኝ ነበር በቃ። እና እኔ ደግሞ በጣም ችግር አለብኝ፣ ይሉንታ በጣም ያጠቃኛል በቃ። የሆነ ሰው የሆነ ነገር ከኔ ጋር መሆን ማድረግ ፈልጎ እምቢ ብለው ይቀየመኝ ይሆን አይነት ነገር ማለት ነው። በዚህ አይነት ስሜት ውስጥ እገባለሁኝና ብዙ ነገሮችን ብቻ ሳልፈልግ አደርግ ነበር። ያ ደግሞ በጣም መጥፎ ነው፣ ከራስ ጋር አለመስማማት ነው ማለት ነው። እና እንዴት ነው ግን ደስ የሚለው ነገር ብዙ ችግሮችን ባሳልፍም በነዛ ችግሮች ተምሬባቸዋለሁ። ያስተምረውኛል ችግሮቼ። እግዚአብሔር ይመስገን ያሳለፍኳቸው ችግሮች አልጎዱኝም፣ እንድማርበት ነው ያደረጉኝ። ትላንት የሰራሁትን ስህተት ዛሬ ደግሜ ያልሰራውም። ትላንት የማይገባኝ ቦታ ላይ ቆሜ ከሆነ ዛሬ ደግሜ እዛ ቦታ ላይ አልቆምም። ምክንያቱም እነዛ ችግሮች ምን አይነት ማለት እነዛ ስህተቶቼ ምን አይነት ችግር ውስጥ እንደዘፈቁኝ ስለማቅ ማለት ነው። እና ኖቲስ አላደርገው የሰራው ስህተት ምን አይነት ችግር ውስጥ እንደዘፈቀኝ ስለተረዳው ማለት ነው። ከሰው ጋር የመኖርን ጥበብ ተምሬያለሁ። ብዙ አይነት ፈተናዎች አይቻለሁ። በቃ እነዛን ፈተናዎች እንዴት ማለፍ እንዳለብኝ በሚገባ አውቃለሁ አሁን ላይ ካሳለፍኩት ችግር አንፃር ማለት ነው። እና እነዛ ችግሮች ስትሮንግ እንደሆነ ያደረጉኝ በቃ ለችግሮቼ መፍትሄ መፈለግ እንድችል በቃ ሁሉ ጊዜም ዝግጁ መሆን እንዳለብኝ የተረዳሁት። የሰው ልጅ ሁሌም ይፈተናል በቃ በዕለት ተዕለት ህይወት ውስጥ በቃ በእያንዳንዱ ነገር ውስጥ ፈተና አለበት። ትንሽ ሊሆኑ ይችላሉ፣ ግን በእያንዳንዱ የህይወት ጉዞ ውስጥ ፈተና እንዳለበት አውቄያለሁ፣ ተረድቻለሁ። እውነት ለመናገር የሆነ ሰዓት ላይ ዩኒቨርሲቲ በመግባቴ በጣም ጸጸት ነበር። በቃ ለምን ገባው በቃ ለምን ምናምን ማለት የሆነ ጊዜ ማባከን ይመስለኝ ነበረ። እና አሁን ላይ ግን እንኳን ገባሁ ነው የምለው። ምክንያቱም እስካሁን ቤተሰቦቼ ጋር ሆኜ እየተማርኩ የፈለኩትን እየበላሁ የፈለኩትን እየጠጣው የቤተሰብ ፍቅር ሳይለየኝ አጠገባቸው ሆኜ ቢሆን ኖሮ አሁን ብቻዬን ሆኜ የማሳልፈው ህይወት ለብቻዬ ለእያንዳንዱ ህይወት ማለት ለብቻዬ ወደፊት የምጋፈጣቸውን ችግሮች ለእያንዳንዱ ህይወት ፈተናዎች ምላሽ መስጠት ይከብደኝ ነበር። ለብቻዬ ምላሽ መስጠት ይከብደኝ ነበረ። በቃ ሁሉ የሰው ድጋፍ ያስፈልገኝ ነበር ማለት ነው። እና አሁን ላይ ግን እንዴት ነው በራሴ ነገሮችን መፍታት እንደምችል በራሴ ለእያንዳንዱ ችግሮቼ ምላሽ መስጠት እንደምችል ገብቶኛል፣ ተረድቻለሁ ማለት ነው። እና ሁልጊዜም ለሚያጋጥሙኝ ለሚመጡ ፈተናዎች ዝግጁ ሆኜ መጠበቅ እንዳለብኝ ነው የተረዳሁትኝና
እኔ ምን እንደተረዳው ታውቃላችሁ? በተጨማሪ ያው አንዛዛውባችሁ መሰለኛ በቃ ሰው ከቤተሰቡ ተለይቶ ህይወት ምን እንደምትመስል ማየት አለበት ብዬ ነው የማስበው። ምክንያቱም ከቤተሰብ ጋር ስንኖር እድሜያችን እየጨመረ እየሄደ ራሱ ሳናውቀው አስተሳሰባችን ልጅ ሆነን በአስተሳሰባችን ልጅ ሆነን ነው የምንኖረው። ይህ ደግሞ ለወደፊት ህይወታችን በጣም ከባድ ነው። በቃ ቤተሰቦቻችን ሁሌ አብረውን አይኖሩም። በቃ የቤተሰቦቻችን ደግሞ ሁል ጊዜ የኛን ህይወት አይኖሩልንም። የወደፊት ህይወታችንን አይኖሩልንም። ራሳችንን የምንኖረው ራሳችንን ለህይወታችን መወሰን የምንችለው እና ለእያንዳንዱ ውሳኔዎቻችን ደግሞ ለወደፊት ህይወታችን ተጠያቂ ነን። ዛሬ ላይ የወሰነው ህይወት ነው ነገ የምንኖረው ማለት ነው። ቤተሰቦቻችን እኮ ለኛ ሲሉ ብዙ መስዋዕትነትን ይከፍላሉ። ለኛ ሲሉ ደምተው ነው የሚኖሩት። ግን የሰው ልጅ ፊዚካሊ ብቻ አይደለም፣ ሳይኮሎጂካሊም ፈተና ሊኖርበት ይችላል፣ ሊያጋጥመው ይችላል። ይህን ደግሞ ከራሳችን ውጪ ማንም ሰው ሊረዳልን አይችልም እና ምንድነው ስለዚህ ለብቻችን ችግሮቻችንን መጋፈጥ፣ ለችግሮቻችን መፍትሄ መፈለግ፣ ለእያንዳንዱ የህይወት ጉዟችን ለእያንዳንዱ ለሚመጡብን ነገ ላይ ለሚጠብቁን የህይወት ፈተናዎቻችን ምላሽ መስጠትን ጀምር፣ በራሳችን መፍታትን ጀምር፣ መፍትሄ ማበጀትን ጀምር ብዬ ነው መመክራችሁ። ያው እስካሁን ካገኘሁት የህይወት ኤክስፒሪየንስ ማለት ነው እና ምንድነው ጠንካራ መሆን አለብን። ለእያንዳንዱ በሚያጋጥሙን የህይወት ችግሮቻችንና ፈተናዎቻችን ተስፋ መቁረጥ የለብንም፣ ደካማ መሆን የለብንም። በቃ እችላለሁ ብለን ቆርጠን መነሳት አለብን። ማለት በቃ እንዴት ነው የሆነ በቃ እድል ፈንታ መስጠት የለብንም ለችግሮቻችን ማለት ነው። ድካማችንን ለችግሮቻችን ማሳየት የለብንም እና ለብቻችን ችግራችንን መጋፈጥ፣ መፍትሄ መፈለግ እንልመድላለሁ። በዚህ ፕሮግራም ምን ተማራችሁ? ኮመንት አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ፣ ሼር፣ ላይክ፣ ኮመንት አድርጉ። የዛሬው ቆይታችን ደግሞ ይህንን ይመስል ነበረ። በሌላ ጊዜ እስከምንገናኝ እንግዲህ መልካም ጊዜ ለእናንተ ተመኘ።